ከአንቺ ጋር ምንም አይነት ስምምነት አላደርግም። ሂጂ በቃ ሂጂ፣ ቀጥ ብለሽ ውጪልኝ። ወደ ፈለግሽበት መሄድ ትችያለሽ። ትሰሚኛለሽ? ግን ነቢል የሞተ ሰዓት ከአይንሽ አንድ እንባ ዘለላ እንዳይፈስሽ ቀድሜ ያስጠንቅቄሻለሁ። እሺ ዋቄኛ ኮማንዶ ሰማኛለህ። የልጅህን ነብስ የምትፈልግ ከሆነ ከ3 ደቂቃ በኋላ እደውልልሃለሁ። 100,000 ብር አዘጋጅና ምልህ መንገድ ታስቀምጣለህ። እዛ ቤት እንዳትወጣ ያረኳት እኔ ነኝ። ምክንያቱም አቶ በላይ ልጅ ውለጅልኝ ካሏት በኋላ የእናቴንም የወንድሞቼንም የእህቶቼንም ሆነ የኔም ህይወት ሲለወጥ በራዬ ታየኝ። ታዲያ ይሄን እድል እንዴት ብዬ ላስመልጥ? ሄላ እንዴት ሆነች? በጣም ጥሩ። አዎ፣ ግን ሁሉም ነገር በጥንቃቄ መሆን አለበት። እሺ ለዚህ ሁሉ ነገር መንስኤው እኔ ነኝ። ወይንሸት ምን ማለትሽ ነው? ማለትማ ቅድም ለተፈጠረው ነገር እኔም ተጠያቂ ነኝ እና አጥፍቻለሁ። እባካችሁ ይቅርታ አድርጉልኝ። ወይንሸት ተነሽ። አንቺ ምንም አላጠፋሽም ወይንሸት። ሲቀጥል በሁለታችሁ መካከል እኮ ምን እንደተፈጠረ እኔ የማውቀው ምንም ጉዳይ የለም። ደግሞ የመተዋትም እኔ ፊት ጥፊ ስለሰነዘረችብሽ ብቻ ነው። ቢሆንም ለዚህ ሁሉ ነገር ምክንያቷ ተጠያቂዋ እኔ ነኝ እና እባካችሁ ስሙትላችሁ እንደው በቴቴ ሞት ታረቁ። ይሄ እኮ ምንም ልመና የሚያስፈልገው ጉዳይ አይደለም። ሚጢም እኮ ሞዳት ልጄ ናት። ከራሴ ለይቼ የማልለያት ልጄ። ደግሞ አንቺ ደስ እንድልሽ አቅፌ ልሳማል። አባትና ልጅ ደስ ስትል እኔም ይቅርታ። እሺ ዳድ። ማን ነው? የቅድሙ ቁጥር ነው። አንሳውና ላውድ አድርጋ። ሃሎ። ከ15 ደቂቃ በኋላ ቆሻሻ አውጡ ሲባል ገንዘቡን ከቆሻሻ ጋር አድርገህ ራስህ መዳበሪያ ውስጥ ትከተዋለህ። አይ ካልክ አሊያም ለፖሊስ አሳውቃለሁ ካልክ የሚስትህን ወንድም ተሰናበተው። እንዳልከው አደርጋለሁ። ግን ምንድነው ዋስትና የልጃችን እንደምትለቁት የሚያረጋግጥ ነገር ማለቴ? ሰማኛለህ? ዋስትናህን ማመንም ያለብህ እኛንና እኛን ብቻ። እኛም ደግሞ ለቃላችን ታማኝ ፈሪሃ እግዚአብሔር ያለን ሰዎች። በዚህ ደግሞ ሀሳብ አይግባ፣ አታስብ። እሺ በቃ እንዳልከኝ አደርጋለሁ። ወይ ጉድ! ስንት አይነት ሰው አለ ባካችሁ። ሰው አግቶ ደግሞ ፈሪሃ እግዚአብሔር አለኝ ምናምን ይላል እንዴ? አረ እንደው በጣም የሚከብድ ጊዜ ላይ ነው የደረስነው። እንደው እንደ ቀልድ የሰው ልጅ አግቶ ገንዘብ መሰብሰብ። የእነዚህኛዎቹ እኮ ደግሞ የተለየ ነው። እገታውን በቀላል ነገር እኮ ነው የሚያሳልጡት። አረ እንደው ፈጣሪ በምህረቱ ይጎብኛል እንጂ ጊዜው ከባድ ነው። እንደው ግን እኔ የእርሱን ውለታ እንዴት እንደምከፍለው አላውቅም። እኔና ወንድሜ የእርሱ ትልቅ ውለታ ነው ያለብን። ውለቴን ለመክፈል ትፈልጊያለሽ እንዴ? እኔ የእርሱን ውለታ በምን አቅሜ እከፍላለሁ? ያው ትንሽ ካቃለልኩ ነው እንጂ ምንም የሚከብድሽ አይደለም እኮ ቀላል ነው። አይ ቀላልማ ሊሆን አይችልም። ባይሆን እንዴት ነው ልከፍሎት የምችለው? እባክሽ ወይንሸት ይህንን አንቱታሽን ተይኝ። እንደው የሚቻል ከሆነ እየከፈልኩሽ እንድትሰዩ ላድርግ እንዴ? እኔ እኮ ካደረጉልኝ ውለታ አንጻር እንደ እኩዬ ቀለል አድርጌ አንተ ብዬ መጥራት ስለሚከብደኝ ነው እንጂ አንተን ካስደሰተህማ ከዚህ በኋላ አንተ እያልኩ ነው የምጠራክ። እኔ እኮ ወድጄና ፈቅጄ እኮ ነው አንተ በይኝ የምልሽ። እሱማ አክብሮትሽ እኮ ጥሩ ነው። እሺ በላይ ከዚህ በኋላ አንተ እያልኩ እጠራሃለሁ። አየሽ ወይኔ አንተ ስትኝ እንዴት አንደበትሽ እንደሚጣፍጥ የኔ ጣፋጭ።
በጣም የሚገርመኝ ነገር ልንገርህ፣ በጭራሽ እንዳሰብኳቸው አይነት ሰዎች አይደላችሁ። ቆይ እንዴት ሰው በማያገባው ነገር ገብቶ እንደዚህ ይሰቃያል? እኛ አስበንና አቅደን ያደረግነው ነገር የለም። ኧረ እባክህ ምንም አቅዳችሁ ያደረጋችሁት ነገር ስለሌለ ነው እናንተን ለማባረር በሞከርኩ ቁጥር የሚሳካልኝ። ስማ ጅል ነው እንዴ የምመስል ወይስ ስታይ ማሰብ አልችልም? ጅል እንኳን ጅል ነህ። አባትህ እህቴ እንደሚወዳት እህቴ ደግሞ አባትህ እንደማፈልገው አውቀህ ብልጥ ብትሆን ኖሮማ አባትህ ላይ በሰራ ነበር። የፈለገ ይሁን አባቴ ይውደዳትም ያፍቅራትም ከፈለገ ይበድላት፣ እሷ ግን ሲጠይቃት እሺ ማለት አለባት። በዛ ላይ እኮ በጣም የገረመኝ ልጁ ለጅልኝ ስላት እሺ ማለቷ እኮ ነው። እኛ ቆይ ምን አደረግን? አባትህን አገተህ የፈለከውን ነገር ማድረግ ትችላለህ። እኛን ግን በቃ ተውን። መቼም አልተዋችሁ፣ በጭራሽ አልተዋችሁ። እንደውም አንድ ነገር ልንገርህ፣ አንተን እዚህ አግቼ እኔ እዛ ፊልሜን እየሰራው አንተና እህትህ ልትቀራመጡት ያሰባችሁን ሀብት ቀስ በቀስ ለእናንተ ማሳገቻ ቀስ ብዬ አይንህ እያየ በዘብዘዋለሁ። ይህንን ደግሞ ቁጭ ብላችሁ ታያላችሁ። አንተ የተረገምክ ክፉ ትሰማኛለህ? አራይሃለሁ። እንዲህ እንደቀለድክብኝም አትቀርም፣ ዋጋህን እሰጥሃለሁ። እሱን እዚህ እህትን አጠገብ አምጥቼ ሳጋድምልህ ለእሷ ትነግራታለህ። እህቴን ጫፏ እንዳነካት ታሪኩ እየሰማኝ ነው። ትሰማኛለህ? ለት እንደ ቅድም አይነት ስህተት በጭራሽ እንዳይደግ። ያለበለዚያ ግን በህይወት ፍረድ። ይቅርታ በለኝ። የአንተ ይቅርታ የተበላሹ ነገሮችን አያስተካክልልኝ። እህቴን ጫፏ እንዳነኳት ስልክ አውርቼ እመለሳለሁ። አይንህን ከአይኑ ላይ ሳትነቅል ጠብቀው። አንድ ነገር ከተፈጠረ ወየውልህ። እየሰማኝ ነው። እህቴን ጫፏ እንዳነካት ታሪኩ፣ እህቴን ጫፏ እንዳነካት እህቴን ጫፏ እንዳነካት። እሺ እባክህ፣ በመሀላችሁ በጣም ብዙ ሚስጥር ነው ያለው። ምን አባህ ገባህ አቃጣሪ ውሻ። ቢገባ ኖሮ የነፍስ ቁልፍ በእጅ ነው። ለነገሩ አንተ አይገባህም። ደነዝ ነህ ደነዝ። ምንድን ነው የምቀባጠረው? አንተ ከማሽቃበጥ ውጭ ምን ታውቅና ነው? ስማ አንተ ደደብ፣ እኔም በሰው ሀገር እህት አለች። የእህቴን ደግሞ ስቃይ ጠንቅቄ ነው የማውቀው። እና ይሄን ለእኔ ለምንድን ነው የምነግረኝ? እናማ ልርዳህ እያልኩ ነው ያለሁት። አንተ ነህ እኔን የምረዳኝ? ካልፈለግህ ደግሞ ይቀራል። ቆይ እሺ፣ እንዴት ነው ግን የምትረዳኝ? ማለቴ ከኔ ምን ፈልገህ ነው? ከአንተ ምን እንደምፈልግ በጊዜው ታውቋል። አሁን ግን አንተ ሳትሆን ለእኔ የምታስፈልገኝ እኔ ለአንተ የማስፈልግ ገባህ? እሺ ካልክ ፍታኝ። እንደዚህማ በቀላሉ አይሆንም። ተረጋጋ መጀመሪያ። አልገባኝም። ቆይ አንተ ሰውዬ ስለ ታሪኩ ምንም አታውቅም እንዴ? ስለ ታሪኩማ ገንዘብ እንዳለውና ጨካኝ አረመኔ እንደሆነ አውቃለሁ። እሱማ ስማ፣ የጭፍሮቹ ስም ነው። ታሪኩ ማለት የነፍሰ ገዳዮች ሊቀ መንበር ነው። እሺ አልገባኝም። ምን ማለት ፈልገህ ነው? ይኸውልህ እኔም ስለ እሱ ብዙ እውቀቱ የለኝም፣ ግን እንደሰማሁት ከሆነ ብዙ የመንግስት ጡረተኞችና የተወሰኑ ጋርዶች በስሩ እንዳሉ ብዙ መረጃዎች ሰምቻለሁ። ታሪኩ እናሳ ለሚል ቆይ እኮ እባካችሁ ምን ይሻላል? ትንሽ እንጠብቃቸውና ካልሆነ በደወሉልን ቁጥር እንደውላለን። እኔ ግን ውስጤን ምንም ደስ አላለው። ምን ሆንሽ ወይንሸት? እኔ እንጃ አላውቅም። ምንም ውስጤ ሊረጋጋ አልቻለም። ወይኔ በቃ ራስሽን አታጨናንቂ። ነባም ቢሆን ደግሞ ደህና ይሆናል። ደግሞ አንቺ ስለተጨናነቅሽ ምንም የምታመጪው ነገር አለ? እሱማ ልክ ነሽ። ግን ደግሞ ያለ እድሜው ለእኔ ስል ይህንን ሁሉ ፍዳ መብላቱን ሁሉም ቦታ መንከራተቱን ሳስብ ራሴን ወቅሳለሁ። አንቺ ደግሞ ምን አድርገሽ ነው ራስሽን የምትወቅሽው?
እንዴት ነው ራሴን ማሉቅ ሰው? ነቢል እኮ የታናሽ ነው። ቢልልኝና ቢሳካልኝ ከቤተሰቦቼ አልፌ ስንት ሰው መጦር ስንት ሰው ማገዝ ያለብኝ ሰው ነበርኩ። ያው ወደ አንዱ አረብ ሀገርም ሄጄ ህይወቴን እንዳልቀይር እናቴ አስምላ አስገዝታኛለች። ተይ እንጂ ወይኔ፣ ለምንድን ነው እንደዚህ የምትይው? እኛም እኮ ብንሆን ቤተሰቦችሽ ነን። ሲቀጥል ደግሞ ያለፈውን ታሪክ ያነሱ መቆጨት ምንድን ነው? አዎ በባለፈው ሐዘንሽ ራስሽን አትጉጂ። አንቺ እኮ ብዙ እድሎች አሉሽ፣ ብዙ መሞከር ትችያለሽ። እንደው ወይንሸት ትምህርት እንዴት ነሽ? እንደው እስከ 10 የትምህርቱስ ነገር እንኳን ይቅር፣ ዋጋ የለውም። እንዴ ምን ማለት ነው? ትምህርትማ ዋጋ አለው። አለመማር እኮ ባንቺ አልተጀመረም። ያው እኔም ከ10 ነው ያቆምኩት። ወረኛ ሙያ መስሎሻል? ደግሞ እስከ 10 ነው የተማርኩት ስትይ። ወይንሸትስ ቢሆን ኑሮ ለማሸነፍ ጎንበስ ቀና ስትል ነው ሳትማር ብትቀርም። አንቺ ደግሞ ከጓደኞች ጋር ተባብረሽ አስተማሪ ደብድበሽ አይደል ከትምህርት ቤት የተባረርሽው? ይሄንንም እንድነግርሽ ትፈልጊያለሽ? ምን ያው የተማረም የተባረረም እኮ ዞሮ ዞሮ አለመማር ነው። ወሬኛ ነሽ። ይልቅ ወይኔ እስኪ አንቺ ንገሪኝ፣ ተምረሻል እንዴ? አይ እኔ እንኳን ዲግሪን ጨርሻለሁ። ያው መማሪ ከንቱ ሆነ እንጂ። ምን ወይኔ ተምረሻል? ከምር? አዎ። ምን ነው? አቤት። እሺ የቅድሞቹ ሰዎች ናቸው? አዎ ደርሷል መሰለኝ። እሺ ታዲያ እኔም አብራችሁ ልምጣ? አያይ ማንንም እንዳታስከትል ብለው ነው ይዛቱብኝ። እኔ ራሴ እጄ ጨርሰዋለሁ። ለማንኛውም የጀመርነው ወሬ ስለተመቸኝ ስመጣ እንጨርሰዋለን። እሱ ቀርቶብኝ እኔ ብከተሉት። አንቺ ግን የምርሽን ነው እንዴ? ቅድም ተምሬያለሁ ያልሽው? ምን ላገኝ ብዬ ዋሻለሁ? ምን ይታወቃል፣ አባቴ ከዚህ በላይ እንዲወድሽ ለማድረግ ሊሆን ቆሻሻውቱ ቆሻሻ ይገርማል። እኔ በህይወቴ አንድ ምሳሳላት ሴት ብትኖር እህቴና እህቴ ብቻ ናት። ግን ምን ላድርግ? በእናትህ ከዚህ ከማይረባ ሱስ ያልተለቀቅኩኝ ወይ እንደ ሰው ተቀጥሬ ያልሰራው በቃ ግራ የገባሁት እየኖርኩኝ ያለሁት። ይኸውልህ የሰው ነፍስ አስጨንቀህ የምታመጣው ገንዘብ አይጠቅምህም። ስለዚህ ከዚህ ነገር ብትወጣ ይሻላል። አንተ ትቀልዳለህ ወዳጄ። ወድጄ መስሎሃል ለዚህ ስራ ውስጥ የምታሸው? እና ማን አስገደደ? መተው እኮ ትችላለህ። እንደምታስበው ቀላል አይደለም ስለመተው እዚህ ስራ ላይ ሰከንድ ማርፈድ ትልቅ የህይወት ዋጋ ያስከፍላል። በዛ ላይ ደግሞ ከዚህ ስራ እንዳልወጣ የሚያደርጉኝ ብዙ ጉታንጉቶች አሉ። በጣም ጥሩ። በቃ እደውልልሃለሁ። እሺ ልጅ ነቢል እንዴት ነው? ጥጋብ ለቀቀ?
ለነገሩ ጥጋብና ትዕቢት በደም ስር ውስጥ ነው ያለው፣ መቼም አይለቅም። ቆይ ለምንድን ነው የማትለቀኝ? ምንድን ነው ችግር እንዴ? እኔ ገና እህትን እዚህ አምጥቼ ቤተሰብን መሰረታለን ስል አንተ ልቀቀኝ። የእህቴን ስም ከምላስ ላይ ዋጡ አንተ የተረገምክ። አለበለዚያ ቆርጬ ምላስን ለውሻ ነው የምሰጥልህ። ይልስም እንኳን የእንዳንተ አይነቱ ምናምን ዛቻ አይደለም እኔ ታሪኩን የማንም ጨዋታ ያስደነግጠኝ። ሌላው እንድታውቀው የምፈልገው ነገር ምንም አይነት ሀዘኔታም ርህራሄም የሚባል ነገር ለሰው የለኝም፣ ለአባቴም ቢሆን። ስለዚህ ይሄ አጉል ፉከራና ሽለላህን ትተህ አርፈህ ተቀመጥ። ትርፉ ለቅሶና ድካም ነው። እሺ በቃ ልለምን፣ በእናትህ እኔ እናቴን በቃ ትሆን። ከፈለክ ደግሞ ከዛ ቢለቀን እንወጣላለን። እሱንማ ለመንኳችሁ እኮ ስንቴ ለመንኳችሁ። አሁን ግን አንተንም እሷንም አለቃችሁ። አሁን እሷንም አመጣታለሁ። ከዛም በኋላ ብትለምኑኝ እንኳን አለቃችሁ። እናቴ ትሙት ታሪኩ። የእህቴ አንዷ ዘለላ ፀጉር ትነካና ይሄኛውን ነቢል አይደለም የምታየው፣ ትጸጸትበታል። ስሜት ወንድነት። ሌላ የምጨምረው የለም? ቀጥል ላስጨርስ። በቴቴ ከማልኩ እመነኛ አደርገዋለሁ፣ ቃሌን እውን አደርገዋለሁ። እቴቴ የምትላት እቺ ነች። የት አገኘው አንተ የተረገምክ? የእናቴን ፎቶ የት አገኘው? ጮኛ ደወለች። ምን ልበልልህ? አንተም እሷም ከፈለጋችሁ ገደል መግባት ትችላላችሁ። አፉን ሰበት ጋይት አይሰማም? ሄሎ ሄሎ፣ አንተ የት ነው ያለው? ምን አባሻ ገባሽ? የትስ ብሆን? ስማ፣ ነቢል ያለበትን ቦታ ደርሼበታለሁ። እሺ አንቺ የተረገምሽ፣ አትከታተይም ብልሽ እምቢ አልሽ አይደለ? ታሪኩ ስማ፣ አሁን እፈታለሁ። ያንን የተረገመ ሰይጣን የተባለ ታሪኩ ልትበቀል የምትችለው አንተና አንተ ብቻ ትመስለኛለህ። ስለዚህ አሁን እፈታለሁኝ። ቶሎ ብለህ ሰዎቹ ሳይመጡ ከዚህ ጠፋ። እሺ ፍታ። በእውነት በጣም ነው የማመሰግነው። ውለታ መቼም ቢሆን አልረሳውም። አሁን ምስጋናውን ጥሩ ነው። ከዚህ ቤት ቶሎ ውልቅ በል። ውልቅ እንዴ! ቆይ ግን ከዛ በፊት እንዴ እንዴት አመለጠ? ምን ልላችሁ ነው? አዎ ምን ልትላችሁ? ምን ይሻላል? በታይ ደህና ነህ?